ሰላም እንዴት ናችሁ? ዛሬ ስለ ፎርም ፐርሰፕሽን እናያለን። ዋት ኢዝ ፎርም ፐርሰፕሽን? ይህ ማለት ምንድነው? ከመጀመራችን በፊት ለምሳሌ ይሄ ፎርም ፐርሰፕሽን የሚባል የሳይኮሎጂ አንድ ኮንሰፕት ብዙ ጊዜ ግራፊክስ ዲዛይን ላይ ኦር ሜቢ ሰዓሊዎች አርት ኢንዱስትሪ ላይ በደንብ ይጠቀሙታሉ ማለት ነው እና ወደ ውስጥ ገባ ስንል በደንብ እናየዋለን። ፎርም ፐርሰፕሽን ማለት ምን ማለት ነው? It is a meaningful shape or a pattern or ideas that are made perhaps out of meaningless and discrete or a piece, a bit of sensation. ፎርም ፐርሰፕሽን ማለት ምን ማለት ነው? የሆነ ሚኒንግፉል የሆነ ሼፕ ኦር የሆነ ፓተርን ማውጣት ሚኒንግለስ ከሆኑ ነገራቶች ወይም ተገጣጥመው አይምሮአችን የሆነ ፓተርን ኦር የሆነ ሼፕን አንደርስታንድ የሚያደርግበት አንደርስታንዲንግ ፎርም ኦፍ ፐርሰፕሽን ይባላል ማለት ነው። ፎርም ኦፍ ፐርሰፕሽን ኦር ፎርም ፐርሰፕሽን ኦርጋናይዜሽን እና ስትራክቸር አለው። ለምሳሌ ኤቭሪቲንግ ቢ ፕሪሲቭ አዝ ኢትስ ኦውን ስትራክቸር ኤንድ ፎርም። ኤቭሪቲንግ እኛ ፕሪሲቭ የምናደርገው ነገር እያንዳንዱ ነገር የራሱ ስትራክቸር እና ፎርም አለው ማለት ነው። ቱ ሜክ ሴንስ አውት ኦፍ ዋት ዊ ፐርሲቭ ዊ ማስት ነው where one thing being and another ends. So this process of dividing up the world occur effortlessly, naturally, and make our perceptions more meaningful ማለት ነው። ስለዚህ ይሄ አይነት ነገር ወርልዳችን ኦር ፐርሰፕሽናችን more meaningful እንዲሆን ያደርጋል ማለት ነው። ለምሳሌ principle or law of perceptual organization ለምሳሌ the brain uses structure in order to give a pattern, shape, ፎርም ቱ አወር ቪዥዋል ፐርሰፕሽን። ለምሳሌ ቪዥዋሊ ፐርሰፕት ለምናደርገው ነገር አንደርስታንድ ለምናደርገው ነገር ብሬናችን ስትራክቸር ይሰጣል ማለት ነው። ኢት ኢዝ ቤዝድ ኦን ዘ ፕሪንሲፕል ዛት ፐርሰፕቹዋል ኦርጋናይዜሽን ቢካም ፖሲብል ይሆናል ማለት ነው። ይሄ ነገር ጀስት ፈርስት ቻፕተር 1 ላይ እንዳየነው ስለ ጋዛልት ሳይኮሎጂ ያየን ነበርና ዘ ጋዛልት ላው ኦፍ ኦርጋናይዜሽን አር ፕሪንሲፕልስ ዛት ዲስክራይብ ሃው ዊ ኦርጋናይዝ ኮንስትራክት ፒስ ኦፍ ኢንፎርሜሽን ቱ ሚኒንግፉል ሆልስ። በቃ ጥቃቅን ነገሮች ተገጣጥመው የሆነ ሚኒንግፉል የሆነ ነገርን አንደርስታንድ በምናደርግበት ጊዜ ዳትስ ፎርም ፐርሰፕሽን ይባላል ማለት ነው። እና ይሄ ፐርሰፕሽን ዋና ፎከስ የሚያደርገው ጋዛልት ሳይኮሎጂ ላይ ነው ማለት ነው። ሶ the whole is more than the sum of its parts ይላሉ እነዚህ ጋዛልት ሳይኮሎጂስቶች ማለት ነው። ለምሳሌ ፊገር እና ግራውንድ ፐርሰፕሽን የሚባል ነገር አለ። the perception of object in the form of everyday experience as standing out from background ምንድነው? ይሄ ሲምፕሊ ፊገር እና ግራውንድ የሚባል ነገር አለ። ለምሳሌ የሆነ ጠረጴዛ ላይ የሆነ መጽሐፍ ቢመለከት አይናችሁ ያያል አይደል? ያ መጽሐፍ ቁጭ እንዳለ ጠረጴዛ ላይ መጽሐፉ ፊገር ይባላል። ከዛ ሆሎቨር የቀረው ነገር ደግሞ ጠረጴዛው ግራውንድ ይባላል ማለት ነው። ስለዚህ የሆነ እይታ የሆነ ነገር ስታዩ ጀስት እናንተ የሚታዩት ያቺ ፒሷ ነገር ፊገር ትባላለች። የቀረው ሆል ፓርት ኦር ዘ ሆል ኢንቫይሮንመንት ባክግራውንዱ ነገር በሙሉ ምን ይባላል? ግራውንድ በመባል ይጠራል ማለት ነው። ስለዚህ ይሄ ነው አይናችን በዚህ አይነት መንገድ ነው የሚለየው ማለት ነው። ለምሳሌ የሆነ ነጭ ወረቀት ጠረጴዛ ላይ ቢቀመጥ ነጭ ወረቀቱን በሚታዩበት ጊዜ ነጭ ወረቀት ፊገር ይባላል። የቀረው ጠረጴዛው ሙሉ በሙሉ አካባቢው ላይ ያለ ሙሉ ኢንቫይሮንመንት ደግሞ ግራውንድ ይባላል ማለት ነው። ስለዚህ በእንደዚህ አይነት መንገድ ነው አይናችን የሚለየው ማለት ነው። ለምሳሌ ጠረጴዛ ሙሉ ነጭ ቢሆን እንዴት የሆነ ነገር ልንለይ አንችልም። አንድ ነገር ለመለየት ጀስት ግራውንድም ሊኖረው ይገባል፣ ፊገርም ሊኖረው ይገባል ማለት ነው። አሁን ለምሳሌ እዚህ ጋር አይታችሁ ከሆነ ጀስት ይሄ በጣም እንትን ይሸውዳል። አይታችሁ ከሆነ የሆነ ሁለት ሰዎች አይናቸው አለ፣ በዚህ በኩልም አለ፣ በዚህ በኩልም አለ። አይናችን ቀድሞ አንደርስታንድ የምናደርገው ሁለት ሰዎች እንዳሉ ነው፣ ግን ሌላ ሚኒንግም አለው። የሆነ ወንበር ነገር ምናምንም ይመስላል ማለት ነውና ይሄ በተለይ እነዚህ አይነት ኮንሰፕቶች በተለይ በደንብ ሰዓሊዎች ይጠቀሙበታሉ። ስዕልን የምናየው ለዛ ነው። አሁን ፎርም ፐርሰፕሽን ወይም አይምሯችን ለዛ አንደርስታንድ ማድረግ ባይችል ኖሮ ስዕልን አንደርስታንድ እናደርግም ማለት ነው። ስለዚህ በወረቀት ላይ ሲሳል ጀስት የሆነ 3D ሞዴል ጀስት ቪዥዋሊ የሆነ የሚታይ እስኪመስል ድረስ የሚሆነው አይምሯችን ፊገር እና ግራውንድ የሚባል ኮንሰፕትን በደንብ ስለሚለይ ማለት ነው። እና ለምሳሌ የሆነ ነጭ ነገር ብቻ ቤት ውስጥ ቢሞላ
ቤቱ ሙሉ ነጭ በነጭ ነው የሚሆነው ማለት ነው። ግን የሆነ ነገር ቁጭ ብል ነጭ ሌላ ጥቁር ነገር ቢቀመጥ ጥቁሩን ብናይ ጥቁሩ ነገር ፊገር ይባላል። ሙሉ ሆል ፓርቱ ደግሞ ግራውንድ በመባል ይጠራል ማለት ነው። ስለዚህ ፎርም ፐርሰፕሽን ኢዝ ኦርጋናይዜሽን ኦፍ ቪዥዋል ፊልድስ ቱ ኦብጀክትስ ቪዥዋሊ የምናየው ነገር በሙሉ አሁን ለምሳሌ እዚህ ምስል ላይ እንደምትመለከቱ ጀስት ሆል ጥቁሩ ነገር ፊገር ሲባል ኋላ የቀረው ነጩ ባክግራውንድ ደግሞ ግራውንድ በመባል ይጠራል ማለት ነው። ሶ the principle of closure የሚባልም አለ ሌላ የፎርም ፐርሰፕሽን ህግ ማለት ነው። this is a principle that states that brain tends to fill in gap in order to perceive complete form። ለምሳሌ ምንድነው አይምሮአችን ጥቃቅን ነገራቶች ተገጣጥመው ሲደረደሩ አይምሮአችን ተሆል አርጎ ነው የሚያየው። ለምሳሌ 10 ሰርክል ቢደረደር 10 ሰርክል ለምሳሌ እዚህ ጋር እንደምትመለከቱት ጀስት እዚህ መካከል ላይ አሁን ይሄን አይታችሁ ከሆነ ይሄ ሰርክል ቺኛዋ ይሄ ነገር ምንድነው የሚመስለው? ለምሳሌ ሰርክል ነው እዚህ ጋር የተቆራረጠ ነገር አለ አይደል? ጀስት ግን አይምሮአችን ይሄንን ሙሉ ፉል እንደ ሰርክል አርጎ ይቆጥሯል ማለት ነው። ጋፑን ፊል እናደርጋለን። ይሄ ክሎዠሪቲ ይባላል ማለት ነው። ፕሪንሲፕል ኦፍ ክሎዠር በመባል ይጠራል ማለት ነው። ስለዚህ people needs to dispatcher less than perfect image to make perception. So to help us to do, the brain tends to finish what is unfinished, complete what is incomplete. ያላለውን በቃ ፉል አርጎ ነው የሚባቸው። አሁን እዚህ ጋር ትራያንግሉ የተቆራረጠ ነው አይታችሁ ከሆነ ትራያንግሏ ተቆራርጣለች፣ ግን ጀስት ፉል ትራያንግል አድርገን ነው አይምራችን የሚያየው እንጂ እቺ ነገር ተቆርጣለች ብሎ ትራያንግል አለመሆኑን አይከለክልም። ስለዚህ ይሄ ክሎዠሪቲ ፕሪንሲፕል ኦፍ ክሎዠሪቲ ይባላል ማለት ነው። ሌላው ደግሞ ፕሪንሲፕል ኦፍ ፕሮክሲሚቲ ይባላል። ምንድነው? this principle states that things that are near each other tend to be grouped together። አንዳንድ ነገራቶች እርስ በርስ ተገጣጥመው ሲቀመጡ እነዛን ሆል አርጎ ማየት ማለት ነው። ምሳሌ the closure of objects or events are to one another the more likely they are to be perceived as a belonging together ማለት ነው። ምንድነው? this principle states that things that are near each other tends to be grouped together። አጠገብ ለአጠገብ የተቀመጡ ነገራቶች ግሩፕ ተደርገው ይታያል ማለት ነው። ለምሳሌ እዚህ ጋር አይታችሁ ከሆነ ይሄ ነገር እንዲህ ታከታከታክ የሆነ ጀስት አይታችሁ ከሆነ አሁን ለምሳሌ እንደ ሬክታንግል እንቆጥረዋለን። ብዙ ነጥቦች ጠብ ብለው ቁጭ ብሏል። ስለዚህ ጀስት ይሄን እንደ ሬክታንግል አድርገን እንቆጥረዋለን ማለት ነው። ሌላ ደግሞ ሌላ ክሎዠር የሚባለው ቅድም ያወራው ነገር ነው ማለት ነው። ጀስት አይታችሁ ከሆነ አሁን ይሄንን እንደ ኳስ አድርገን እንቆጥረዋለን። የሞላውን ነገር ፊል አድርገን ማለት ነው። አሁን ይሄ ጀስት እዚህ ጋር ውሻ ይመስላል። አይምራችን ይሄን ጀስት እንደ ውሻ አድርጎ ያያል፣ ግን እዚህ ጋር ብዙ ባዶ ቦታዎች አሉ ማለት ነው። ይሄ ምን ይባላል? ቶታሊ ስለ ክሎዠሪቲ ይባላል ማለት ነው። ስለዚህ ክሎዠሪቲ አይምራችን ጋፕ ያለውን ነገር ፊል ሲያደርግ ወይም ጋፑ ሞልቶ ጀስት ፉል ኢሜጅ አድርጎ ሲረዳና ፕሮክሲሚቲ ማለት ደግሞ አጠገብ ለአጠገብ ያሉ ነገራቶችን ጀስት እንደ ሆል አድርገን መቁጠር ማለት ነው። the principle of similarity ማለት the principle of similarity states that things that are alike in some way, for example in color, shape or size, tends to be perceived as belonging together ማለት ነው። states that things are alike in some way, for example in color, shape or size, tends to perceive belonging together አንድ አድርገን ማየት ማለት things like are perceived together። ለምሳሌ እዚህ ጋር አይታችሁ ከሆነ ከለራቸው ዘሴም ሁሉም ጥቁር ነገር ናቸው። ይሄ ሬክታንግል ነው፣ ሰርክሎች ብዙ ተደርድረው ግን ጀስት ኢን ዘ ሆል አርጎ ማቁጠር ማለት ነው። ለምን? በከለራቸው ስለሚመሳሰሉ ማለት ነው። እነዚህ አይታችሁ ከሆነ ሼፓቸው ሁሉም ይመሳሰላል፣ ግን ሳይዛቸው ይለያያል። ሲሚላር የሆነ ሳይዝ ሲሚላሪቲ ጀስት ይሄን ፉል እንደ ሙል ሳይዛቸውን ኢግኖር እናርግና ጀስት የሆነ ፉል ኢሜጅ አድርገን እንዳዳለን ማለት ነው። ይሄ ምን ይባላል? ፕሪንሲፕል ኦፍ ሲሚላሪቲ ይባላል። በቃ ሲምፕሊ ሲሚላሪቲ ማለት አንዳንድ ነገራቶች በከለር የሚመሳሰሉ ነገራቶች ተደርድረው ቢቀመጡ ምንም ሳይዛቸው ሼፓቸው ቢለያይም ያንን ነገር ፉል አድርገን መረዳት ማለት ነው። እዚህ ጋር ይሄ ሬክታንግል ስታዩ
ሼፖቹ የተለያዩ ናቸው፣ ነገር ግን ፉል አድርገን ነው የምንረዳው ማለት ነው። አሁን እዚህ ጋር ሳይዛቸው ቢለያይም እንጂ ሼፓቸው ዘሴም ነው፣ ከለራቸው ዘሴም ነው። ጀስት ግን ሲሚላር ያደርገን ነው አይምሯችን ያንን ትልቅነት ማነሱ ምናምን ኢግኖር ያደርግና ጀስት ሆል ፉል አድርጎ አንደርስታንድ ያደርጋል ማለት ነው።